አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ሀቢቢ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እያላችሁበት ሁላችሁም ሰላማችሁ ብዝዝት ይበል እና ዛሬ መኮረና ባሻሜል እንስራ አብረን። መኮረና ባሻሜል በካሮት አብረን እንስራ። የሽንኩርት ጥጄ እያቁላላሁ ነው። እዚህ ጋር እንትን አለኝ። እዚህ ጋር ነጭ ሽንኩርት የተፈጨ፣ እዚህ ጋር ደግሞ ካሮት በደቃቁ የተከተፈ በደቃቁ የተፈቀፈቀ ካሮት፣ እዚህ ጋር እንዲሁም ሳልሳ አለኝ። እዚህ ጋር ደግሞ ቲማቲም በደቃቁ የተከተፈ ቲማቲም ማለት ነው አለኝ። እና ይኸው ሽንኩርታችንን እያበሰልን ነው። ከዛ ዘይት በመጠኑ እንጨምራለን ማለት ነው። ዘይታችን ጨምረን እንጠብሰዋለን። እንደዚህ አድርገን እናበስለዋለን፣ እናቁላለዋለን። እንደዚህ ትንሽ ካቁላላን በኋላ ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርታችንን ጨምረን ትንሽ እንጠብሰዋለን። ያው የነጭ ሽንኩርቱ ሽታ እስከሚወጣ ድረስ ትንሽ እንጠብቀዋለን ማለት ነው። ትንሽ ብዙም አይልም፣ ትንሽ ይሄው ሀባዮችን በቃ ቀጥታ አሁን ካሮታችንን እንጨምራለን ማለት ነው። ካሮታችንን ጨመርና እንደዚህ እያደረግን እናበስላለን ማለት ነው። ካሮታችን የሆነ ጥብስ እንዲል ከቲማቲሙ ቀድመን ካሮቱን እንጨምራለን። ጥብስ እንዲል ካሮቱ ማለት ነው። ከሽንኩርቱ ጋር እና ከነጭ ሽንኩርቱ ጋር ጥብስ ስል ይሆናል፣ ቆንጆ ይሆናል ጣዕሙ። እሱም ብስል ይላል ማለት ነው። እንደዚህ አድርገን እንጠብሳለን ማለት ነው። እንደዚህ አድርገን በዚህ መልኩ ከጠበስን በኋላ ቲማቲማችንን እንጨምራለን። ቲማቲማችንን ጨምረን እናበስላለን ማለት ነው። እንደዚህ አድርገን እንጠብሰዋለን። ሽንኩርቱ እንደዚህ ቲማቲማችንን ትንሽ ካበሰልን በኋላ ሳልሳችንን እንጨምራለን ማለት ነው። ያው የአረብ ሀገር ምግብ ታውቁታላችሁ፣ ሳልሳ ከኋላ ነው የሚገባው። እና እንደዚህ ካረግን በኋላ ይህንንም አብረን እናበስላለን ማለት ነው። እናቆላለን እንደዚህ ሽት እያደረገን በደንብ ብስል እንዲል እሱም ራሱ በቀንት እንዲያያዝ ማለት ነው። ይሄው ሀባይቢ ስልሳችንን እያበሰልን ነው። እሳቱን ቀነስ አድርገን በቃ ቀስ ብሎ ብስል እንዲል ማለት ነው። እዚህ ጋርም ፓስታችንን ጥደናል። እኔ በፓስታ ነው የምሰራው። ያው ሰዎች ይበልጡኑ በፓስታ ይወዱታል። የፈላ ውሃና ጨው አድርገን ፓስታችንን ለሶስት ቆራርጬዋለሁኝ ማለት ባሻሜል ስለሆነ ለሶስት ቆራርጬዋለሁ። ከዛ በቃ እንደዚህ ይሄን በጎን እየበሰለ ነው። ሰልሳችንን እየደረሰ ነው ማለት ነው። በጎን እዚህ ጋር ከሙን ትንሽ ከሙን የምንጨምረው ቅመም ማለት ነው። ትንሽ ከሙን። ከዛ እዚህ ጋር ደግሞ የተፈጨ ድንብላል ትንሽ። በነገራችን ላይ የተፈጨ ድንብላል እወዳለሁኝ እኔ ማለት ሁሉም ምግቤ ላይ ትንሽ ትንሽ ጨምርበታለሁ። እዚህ ላይ ደግሞ እዚህ ላይ ቁንዶ በርበሬ እንደዚህ አድርገን እናበስላለን ማለት ነው። እዚህ ጋር አንድ ሀባ ማጂ እንጨምራለን። ጨው እኔ አልጨምርም። ጨው ለምን ብትሉ በቱና ስለሆነ የምሰራው ማለት ነው። በቱና ስለሆነ የምሰራው ቱና ጨዋማ ስላለው ጨው ብዙ ስላለው ቱና ምንም አያስፈልገውም። እንደገና ማጂ ስለምጨምር ማጅም አለው ቱናውም ስለማያስፈልገው ጨው አልጨምርም።
የራሱ በቃ በቂ የሆነ እንትን ይለዋል ማለት ነው። ይስተካከላል በራሱ ስላለው ጫው ስላለው ሁሉም ይበቃዋል ማለት ነው። እዚህ ጋር በሸሜላችንን እንሰራለን። ዘይትና ዝብዳ ነው ያደረኩት ነው ያያችሁት። ዘይትና ትንሽ ዝብዳ ነው የተጠቀምኩት ማለት ነው። ከዛ እዚህ ጋር ወተት ፓውደር 3 ማንኪያ እዚህ ጋር እናደርጋለን። ብስሚላ 3 ማንኪያ ከዚህም በላይ ብታረጉ ያው እንትን ይላል። ያው ኢኮኖሚ እንትን ካላላችሁ ይሄው እኔ 3 ማንኪያ አደረኩ። በጣም ስላልሞላ ይችን ጨመርኳት። 3 ማንኪያ አድርገን ይሄን በቀዝቃዛ ውሃ በጠብጠዋለን። ከዛ ዘይታችን እዚህ ሲግል ዘይታችን ከጋለ ሲግልና ሁለት ማንኪያ ነጭ ዱቄት እንደዚህ በጣም ያልሞላ ይሄው ያያችሁት ነው። እንደዚህ በቂ ነው። እንደዚህ 2 ማንኪያ ነጭ ዱቄት ከዛ አብረን እንትን እንለዋለን ማለት ነው። እናሸዋለን። ያያችሁት ከዛ እንደዚህ ካደረግን በኋላ በቀዝቃዛ ውሃ የበጠበጥነውን ወተት እንጨምራለን ማለት ነው። እንደዛ አድርገን ከዛ ውሃ በምንፈልገው መጠን እንደዚህ መጀመሪያ በቀዝቃዛ ውሃ ያደረግነው እንዳይጓጉልብን ነው። ከዛ በኋላ በቃ የፈላ ውሃ ችግር የለውም። የፈላ ውሃ ጨምረን እንትን ማለት ማብሰል። ይሄ ሀባይ ስልሳችን እየበሰለ ነው። አሁን ቱናችንን እንጨምራለን ማለት ነው። ቱናው ዘይቱን እናፈሰዋለን። ቱናው ስንከፍተው ከላይ ዘይት አለው አይደል? እሱን እናፈሰዋለን። እኔ አልጠቀምም፣ አፈሰዋለሁ። እንደዛ አድርገን 2 ቱና ነው የተጠቀምኩት። 2 ቱና እንደዚህ አይነት ተለቅ ተለቅ ያለውም ማለት ነው። ይሄን ነው የተጠቀምኩት። ከዛ እዚህም ጋር አብረን እናበስለዋለን። ሶሳችንን በሸሜላችንን እዚህ እየደረሰ ነው። መወፈር የለበትም። ለዘግ ቀጠን ሲል ነው ባሸሜሉ የሚጥመው ማለት ነው። አሪፍ የሚሆነው በቃ ቀጠን ሲል ነው። ይሄው በዚህ መልኩ ቀረዋል። ተክተክ ይብሰል። ይሄ እዚህ ጋር ይሄ እንደዛ ትንሽ መብሰል ይቀረዋል። በሸሜላችን ላይ ምን እንጨምራለን? 1 ሀባ ማጂ፣ 1 ሀባ ማጂ እንጨምራለን። ከዛ ትንሽ ቁንዶ በርበሬ ትንሽ ጨምርና እንደዚህ እንትን እንለዋለን። ከዛ ጨው፣ በሸሜሉ ላይ ጨው ያስፈልገዋል፣ ግድ ነው። ጨው በመጠኑ ሳይበዛ በመጠኑ እንጨምራለን ማለት ነው። ያው መጠነን እንደ ፍላጎታችን መጠነን እንጨምራለን። እዚህ ጋር ሀባይቢ እንትን እንጨምራለን። እኔ 1 ሀባ እንቁላል ሊወጣ ትንሽ ሲቀረው 1 ሀባ እንቁላል ጨምሬ እመታዋለሁ። እንደዚህ የሆነ ለከለሩም ለጣዕሙም ቆንጆ ነው። ሁሉን ነገር ካስተካከልኩ በኋላ ሊወጣ ሲል እንደዚህ 1 ሀባ እንቁላል ጨምሬ እመታዋለሁ ማለት ነው። ያው እንደምታዩት በቃ ይበቃዋል። ይሄው ሀባይቦቼ በዚህ መልኩ እንደዚህ ካደረግን በኋላ ከዛ የሰራነውን በሸሜል ከላይ የተወሰነ እናደርግበታለን ማለት ነው። እንደዚህ እያደረግን የተወሰነውን ከላይ እናደርግበታለን ማለት ነው። እንደዚህ እናዳርሰዋለን። ከዚህ ቀጥለን የሰራነውን ሶስ የቱና ሶስ እሱን እንጨምራለን ማለት ነው። የቱናውን ስልስ እንደዚህ ስልሳችንን አድርገን በዚህ መልኩ እናስተካክለዋለን ማለት ነው። እንደዛ አድርገን ካስተካከልን በኋላ የቀረነን ፓስታ ከላይ እናደርጋለን። ይሄው በዚህ መልኩ ከላይ አድርገናል። አስተካክለን ከላይ ጨርሰናል ማለት ነው። እንትናችንን ፓስታችንን በዚህ መልኩ ከላይ አስተካክለን ጨርሰናል። ከዛ በሸሜላችንን ከላይ እንደዚህ እያደረግን በሸሜላችንን ሙሉ በሙሉ እናዳርሰዋለን ማለት ነው።
ይሄው እንደምታዩ እንደዚህ አድርገን እናዳርሳለን ሙሉ በሙሉ። ይሄው በዚህ መልኩ እንደዚህ አስተካክለን ኦቨናችን ውስጥ እንጨምራለን ማለት ነው። እንደዚህ ኦቨናችን ውስጥ እንጨምራለን። እንደዚህ ትንሽ መጠጥ ካደረገልን በኋላ ማለት ነው ጅብነት መዘሬላ ትንሽ ከላይ ከለሩም ያምራል፣ ጣዕሙም በኋላ ይጣፍጣል ማለት ነው። እንደዚህ እናደርግበታለን። ከላይና ከታች ነበር መጀመሪያ እንትን ያልኩት እኔ ከላይም ከታችም እንትን እንዲል አድርጌ የከፈትኩት ማለት ነው ኦቨኑን። ከዛ ትንሽ ከታች መንቀሳቀስ ሲጀምር ከታች አጠፋና ከላይ ያለውን ብቻ እንትን እለዋለሁ ማለት ነው። ከዛ ወደ ውስጥ አስገባዋለሁ። ትንሽ ቃል እስከሚል ድረስ እንጠብቀዋለን። በዚህ መልኩ ጨርሰናል ሀባይቢ። መኮረነ በሸሜላችንን በዚህ መልኩ አጠናቀናል ማለት ነው። ቢልዓፊያ ተዓሉ ተፈጠሉ ማዓና ምሳ ከኛ ጋር ናችሁ።